ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናችሁ መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። መወደድ የሚገባኝ ሆኜ ሳይሆን ተጥያ አግኝቶኝ እምታለፍ ሆኜ ማልመረጥ ሆኜ በጣም ሩቅ ሆኜ ጠላት ሆኜ ወደደኝ። ፍቅርን አለቦታው በጣም የፈለኩ ሰው ነኝ እኔ። ብዙ ቦታ ልቤ ለብዙ ነገር ተገዝቶ ያውቃል። አልጠቀመው። ልቤ የኢየሱስ ነው፣ ፍቅሬም የኢየሱስ ነው። በትላንትናዎቿ ታሪክም ላይ እሷን ነገር አይተው ደግሞ ክርስቶስን በእርሷ አስተውለው ፊታቸውን ወደ ክርስቶስ የመለሱ ብዙዎች ናቸው። ዛሬ እንጸልያለን። ከዚህም በኋላ በሚቀራት ዘመን እግዚአብሔር በሰጣት እድሜና ዘመን ሁሉ ስለታየላት ምስክርና አገልጋይ እንድትሆን እጆቻችንን ጭነን እዚህ ጋር ያለን አገልጋዮች በምትኖርበት እድሜ እግዚአብሔር በርክቺ ባላት ኑሪ ባላት በሰጣት እድሜና ዘመን ሁሉ ከዚህ በኋላ የሚባክኑ ቀኖች ሳይኖሯት ለእርሱ አገልጋይ እና የታመነ ምስክር በመሆን በስፍራ ሁሉ እርሱን የምትገልጥ እንድትሆን በጨለማ ላሉ በድካም ላሉ በብዙ ፈተናና ሁኔታ ላሉ ሁሉ መመለስ ምክንያት እንድትሆን እግዚአብሔር ደግሞ በእርሷ እንዲጠቀም በከናፍርቷ እያለፈ እንዲጠቀም ከታሪኳ እየተነሳ እንዲጠቀም ደግሞም በእርሷ እያለፈ እንዲሰራ ከዚህ በኋላ ሕዝቡን በፉጨት የሚጠራባት የታመነች ባሪያ እንድትሆን በእግዚአብሔር ፊት እንጸልያለን። ሃሌሉያ ሃሌሉያ። እጆቻችሁ ዘርጉ። እዛ ደጅ ደግሞ ጉባኤውም ላይ ያላችሁ ሁሉ እዚህ ጋር ያሉ እንደጫኑባት ደግሞ ይህን መልካም ቃል በእርሷ ተናገሩ። እያንዳንዱ እድሜዋ ሰውን ሁሉ ወደ ብርሃን በማምጣት የተሰላ እንዲሆን የባከኑ እድሜዎችና ጊዜዎች እንዳይኖሯት ለዚህም ታይቼልሃለሁ፣ ለዚህ ተገልጬልሃለሁ ምስክር እንድትሆን አገልጋይ እንድትሆን እንደሚል ዘርፍ ገበደ እንግዲህ በአሁን ጊዜ አዲስ መጽሐፍ አሳትመው ይታወቃል። እንግዲህ ከልጅነት እስከ ልጅነት የሚል መጽሐፍ አሳትማለችና በመጽሐፉ ውስጥም ደግሞ አንድ ነገር አካታለችና ይህ ነገርም ብዙ ሰዎችን እያነጋገረ ይገኛል። እንዴት ሰው የግሉን ምስጢር በዚህ ደረጃ በአደባባይ ያወጣል? ለምንስ ያወጣል? የሚለው ብዙ ሰዎችን እያነጋገረ ይገኛል ማለት ነው። ይህ ያወጣችው ምስጢር ወይም ደግሞ ስለ ግለሰቧ ፕራይቬሲ እዛ ውስጥ የተናገረችው ነገር ምንድነው ከተባለ ያው በቪዲዮ መግባት ወይም በመካበሩ ላይ ለመግለጽ እንደሞከር ነው። እንግዲህ ከብዙ ወንዶች ጋር ተኝቻለሁ፣ ብዙ መጥፎ ነገሮችን አሳልፌያለሁ የሚለውና አሁን እሷ ባለትዳር የሆነችና የሶስት ልጆች እናት ነበረች። እንግዲህ አንድ የመጀመሪያ ልጇ በቅርብ ጊዜ እናስታውሳለን፣ ከአንድ ዓመት በፊት ክርስቲያን ላቃቸው ወደ ጌታ መሄዱ ብዙዎቻችንም እናውቃለን። እንግዲህ ባለትዳርና ልጆች እናት ነች፣ በጣም ታዋቂ ነች። ከዚህ በፊት በዘፈን ዓለም ውስጥም እጅግ በጣም እየተወደደች ጎበዝ ዘፋኝ ነበረች። አሁን ደግሞ ወደ ጌታ ከመጣችን በኋላ እጅግ እየተወደደች ዘማሪት ነች። ብዙዎቻችን እናውቃታለን። እንግዲህ እንደዚህ ታዋቂ የሆነች ባለትዳር የሆነች የልጆች እናት የሆነች አንድ አገልጋይ የሆነች እንዴት በዚህ ደረጃ በመጽሐፏ ውስጥም በአደባባይ ስለ ግለ ህይወቷ ታወጣለች ወይም ደግሞ የምስጢሯን ወይም ደግሞ የጓዳ ምስጢር እንዴት ታወጣለች የሚል ብዙ ሰዎች ጥያቄ ያነሱ ይገኛሉ። እንግዲህ ዋና ዓላማዋ እንግዲህ ብዙ ሰዎችን ለማስተማር ነው። ብዙ ሰዎች ታዋቂ ሲሆኑ ዝነኛ ሲሆኑ ስለራሳቸው ጥሩ ነገሮች ከመጥፎ ህይወት ተነስቶ ወደ ጥሩ እንዴት እንደመጡ ወይም ደግሞ ብዙ ስትራግል እንዳደረጉ ወይም ደግሞ ብዙ ታግሎ እንደመጡ ስለራሳቸው ጥሩ ነገሮችን ጀግና መሆናቸውን ጎበዝ መሆናቸውን ብዙ ነገሮችን አሸንፎ ዛንድ ደረሱ ነው ብዙ ነገሮች ብዙ ታዋቂ ሰዎች የሚናገሩት። ዘርቱ ግን ይህንን በተገላብጦች ነው ያሳየችው። ትህትና ምን እንደሆነ ራሷን በአደባባይ ማጋለጧ፣ ምስጢሯን መናገሯ፣ ከብዙዎች ጋር ተንቻለው ብላ ኢቭን ብዙ ራሷን እስከማዋረድ መድረሷ እንግዲህ ምንድነው ዋና ዓላማው ብዙዎች እንድማሩበትና ያ ዓለም መጥፎ ዓለም እንደሆነ ብዙ መጥፎ ነገሮች እንዳሉት ከዛ ዓለም ደግሞ እግዚአብሔር እንደገና ዳግም እንድትወለድ ረድቷት በፍቃዱ ሆኖ እሷ ዳግም እንደተወለደች ለማሳየትና ከዛ መጥፎ ዓለም ወጥታ አሁን ዳግም እንደተወለደች ነው። ከመጽሐፏ ርዕስም እንደምንመለከት ከሆነ ከልጅነት እስከ ልጅነት ይላል። ከልጅነት እስከ ልጅነት ኖርማል ነው። ምንም ማንም የሚያሳይ
የሚያሳየው የሚያልፍበት ነገር ነው። ልጁነት መሆን ግን መመረጥ ነው። የእሱ ልጅ መሆን የጌታ ልጅ መሆን ማለት መመረጥ ያስፈልጋል ማለት ነው። እንግዲህ ያው ከዚህ ጋር የተያያዘ ነው መጽሐፏ። በቅርብ ጊዜም ደግሞ እንደምናስታውሰው ከሆነ ማጽናናት የሚለውን አልበም አሳትማ ነበርና አውጥታ ነበረ። ብዙዎቻችን እዛ ውስጥ የነበሩ መዝሙሮችንም አድምጠን ወደነዋል። እንግዲህ ማጽናናት ምናልባትም ይህ ርዕስ የተመረጠበት ምክንያት ልጇ የመጀመሪያ ልጇ ክርስቲያን ላቃቸው ያው ወደ ጌታ መሄዱ ይታወቃል እና ምናልባት እሱ ስላለፈ ለሱ በሱ በጣም ያው ማንም ሰው ልጁ ሲያርፍ ልቡ ይሰበራል። ትልቅ ስብራት ውስጥ ስለነበረች እግዚአብሔርም መንፈስ ቅዱስም ስለ ማጽናናት ብላ ርዕሱን የአልበሟ ርዕስ አድርጋ መምረጧ ምናልባትም ከዛ ጋር የተያያዘ ነው ብሎ ብዙ ሰዎች ግምታቸውን ይሰጣሉ ማለት ነው። እንግዲህ ዘሪቱ እጅግ በጣም ጀግና ሴት ነች። በጣም ጎበዝ ነች፣ ታታሪ ነች። በዛ ዓለም ውስጥም ሆና ብዙ ሰዎች ይወዷታል። በጣም ብዙ አድናቂዎች ነበሯት። አሁንም ደግሞ ወደ ትክክለኛ መንገድ ከመጣችም በኋላ ደግሞ ይበልጥ ብዙ ሰዎች ይወዳታል። ምክንያቱም አንዳንድ ጊዜ እውቅናችን፣ ታዋቂ መሆናችን፣ ብዙ ገንዘብ፣ ብዙ ነገር ሲኖረን ነገር ግን ትክክለኛ መንገድ ይደብቅብናል። ትክክለኛ መንገድ ላይ ያለን ይመስለናል። ብዙ የምናገኝ የምናተርፍ ይመስለናል። ነገር ግን ደግሞ በጣም በጭንቀት የተሞላ ነው። ምክንያቱም ከእውቅና በስተጀርባ ብዙ መጥፎ ታሪኮች እንዳሉ እሷም በመጽሐፏ ውስጥም ለመግለጽ ሞክራለች። ያው መጽሐፏ ውስጥም እንደገለጸች ብዙ ወንዶች ጋር ተኝቻለሁ ማለት እንግዲህ ይሄ እንደ ጥሩ ነገር ወይም ደግሞ ለመመጻደቅ እንደዚህ እንደ ጥሩ ነገር አድርጋ አይደለም። ይህንን ብዙዎች እንዲማሩበትና ያ ዓለም መጥፎ ዓለም እንደሆነ ከእውቅናዋ ከታዋቂ መሆኗ ጀርባ ብዙ መጥፎ ታሪኮችና ብዙ ትራጀዲዎች እንዳሉ ለማሳየትና ለመግለጽ ነው እሷም ይሄንን ያነሳችውና ብዙዎቻችንም ደግሞ እንድንማርበት ይህ ዓለም መጥፎ እንደሆነ፣ ዝነኛ መሆን፣ ታዋቂ መሆን፣ ብዙ ገንዘብ መኖር ያ ሁሉ ከነፍሳችን ጥፋት እንደማያድነን ወይም ደግሞ እንደማይታደገን ለመግለጽ ነው እሷ የፈለገችው ማለት ነው። እንግዲህ ዘሪቱ አሁን ብዙ ውጣ ውረዶችን አልፋለች። በተለይ ከባድ ሀዘን ገጥሟት ነበረ። ያንን ሁሉ ደግሞ ተቋቁማ እግዚአብሔር ረድቷት ደግሞ ለዚህ መብቃቷ ለብዙዎቻችን ጥንካሬ ማሳያ አርአያ እንድትሆን ይሄ የሚያሳይ ነገር ነው እና ብዙዎቻችን ከእሷ ህይወት ብዙ ነገሮችን እንማራለን። መጽሐፏንም ገዝተን ካነበብን ብዙ ነገሮችን እናተርፋለን፣ ብዙ ነገሮችን እንማራለን ማለት ነው። እንግዲህ ያው ዋና ሀሳቧም ይህንን ለማሰብ ነው ይህንን እንደዚህ ያለችው ማለት ነው። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። እኔ ወንድማችሁ ነበርኩኝ። ሰላም ሁኑልኝ። እወዳችኋለሁ።